አንተ በስማም የዛን ቀን በቃ ህይወት ያስጠላኝ የዛን ቀን እብድ ነው እኔና ፍቅረኛዬ በጣም እንዋደድ ነበር በጣም ሰው ሁሉ ይቀናብን ነበር ማለት ጎረቤታችን ደሳሳ ጎጆን እዛ በ150 ብር ተከራይተን የምንኖረው ጎረቤቶቻችን በቃ ሁሌ ይገረማሉ ሁሌ ሳቅ ነው እና በቃ ስቃታለሁ በቃ ላሊያልሽ ነች ስነ ጽሁፍ ችሎታ ነበራት ግጥም ልታሳትም እና በጣም በቃ የደና ቤተሰብ ልጅ ነች ግን ለኔ ላይፍ ብላ አስበው ከኔ ጋር መሬት ላይ ነው የምንተኝ እና በጣም ነው የምንዋደደው ከዛ 10,000 ብር ልታመጣልኝ ስትል አንድ ደደብ ኢንጂነር አለ ከዛ እንዳታመጫለት አስበው እሱ ጫት ያመጣል የሱን ጫት እየተቀበልን ነው እዛ ቺቺኒያ የምናከፋፍለው ምንም እነሱ ስናቋቁም አስበው የኔን መቋቋም ቁልቁል ሰደደ ቁማር ይጮታል አላት እኔ እዛ ፑል ቤት አጫውት ነበር እዛ ጋር ፑል ነበር እና ፑል ቤት ዳኛ ነኝ ገንዘብ አገኛለሁ እንጂ አልተገባ ገንዘብ አልበላ ከዛ ቁማር ያው እሱ መንፈሳዊ ቅናት አንዳንዴ ገባ መማር መረጃ መሞላት አለ ንቃተልኛ ግንዛቤ መኖር አለበት ከዛ ስለምትወደኝ ነገረች እሱ ነው ነገር እብዶንኩ ሄድኩኝና ስማ አንተ ማስተሬት ነው ያስከው የነገር ነው እንዲያልኩት እና በጣም በቃ ህይወቴን አበላሸው ከዛ እሷም ጠፋሽ ደብዳቤ ጽፋልኝ የሚገርም ደብዳቤ ነው ያስለቅሳል ምን ይላል ዋው ደብዳቤ አለ ዋው በጣም ውስጡና ደብዳቤው የሚገርም እንደ ነገ 16 ነው ኪዳነ ምህረት እንደ ዛሬ 15 2004 ላይ ማለት ነው እና በዚህ ጋር ጓደኛችን ቤት አለ እህቱ ሞታ ለቅሶ ልንደርስ እንይዳለች አይተው አንቺ ቤቱ ብዬ ከጓደኛዬ ጋር ልክ በዛ ሰዓት ነው የጻፈችው እና 3 ቀን በቃ የሆነ ሳቢ ጠሮኝ እኔም ስራ ጠፋ ምናምን የሁለት ብር ከሰላተን ተንገላተን ከሰል ደግሞ ያዞርኩ ሸጥ ነበር እና ከሰሎችም ጠፍተውብኝ በቃ ድቅርትርት ተብለና እና በቃ ተናድጄ 3 ቀን ውስጥ ለካ የጠሏት ነው እሷ የመሰላት ገባ በዛ የተበሳጨዋል መሰለ አዎ እና ያን ደብዳቤ ጽፈዋለች ከዛ ማታ ስመጣ በቃ አይለኛ በቃ ማታ የምርጥ የፍቅር ላይ ፋሳለፍ እና ከዛ በንጋታው በቃ ቤት ደርሼ ልምጣለች ከሷ ልትሄድ ነው ገባ ሐሳብ እና ቤት ሄጄ ልምጣ በቃ ሄዱ ሂጂ ምናምን ነገር ብዬ ብር ልትቀበል ነው ሄደች ከዛ ልክ እሷ ቤት ልክ እንደሄደች እኔ ደግሞ ልክ እሷ 6 ሰዓት እንደሄደች 6 ከሩብ ከሰሎች መጥቷል ልጠራ ከዛ ደስ አለኝና በቃ ነው ቢዝነሱን ከዛ 11 ሰዓት ላይ ከሰሉን ጨረስኩት የማይጨረስ ከሰል እና ሙሉ ከሰላው ይዤ ወደ 700 ብር ይዤ ከጓደኞቼም ሁለት የሰፈር ልጆች ይዣቸው ሄዱ ለነሱም 100 ብር ሰጥቼ ምግብ አብልቼ ምን ብዬ ወንድ ነኝ ሄዱ ፏን እንላለን ብዬ 11 ሰዓት ትናንት የሁለት ብር ከሰላተን ብዬ ኩንታል ከሰል የሚቀረው ማታ ላይ ጠራርገዋለሁ ገባ አይሱዙ ሞልቼ ቤት ገባው ልክ ቤት አስቀምጬ ልብሴን ቀያይሬ ሲል ለካ ደብዳቤው አጠገብ ያለ አላየሁት ከዛ እኔ 11 ሰዓት ላይ ወጣው ከልጆች ጋር በቃ አላወኩም ደስ ብሎኝ በቃ ሄዱ ማታ ቤት ገብቼ ብጠብቃት የኪዳነ ምህረት ቀን ነው ቀኑ መብራት ጠፍቷል ዘበ ኦሎ ደብዳቤውን አላገኘሁት